ዜና መጽሔት ዝግጅታችን የሶማሊላንድ ፕሬዝዳንት በኢትዮጵያ የሚያደርጉትን ጉብኝት የሚቃኘውን ዘገባ ያስቀድማል። ዜና መጽሔቱ የትግራይ ኃይሎች የተባለው ወታደራዊ ስብስብ ባልደረቦች የጀመሩትን ተቃውሞና መንገድ የመዝጋት እርምጃን ይቃኛል። በቤኒሻንጉል ጉሙዝ ክልል መተከል ዞን የደረሰ ጥቃትና ተጽዕኖ ፈጣሪ የተባሉ ኢትዮጵያውያን መሸለማቸውን የሚዳስሱ ሌሎች ዘገቦችም አሉት። ሳምንታዊው ከኢኮኖሚው ዓለም ዝግጅት የኢትዮጵያ ብሔራዊ ባንክ በየጊዜው የሚያጫርተው የውጭ ምንዛሬ ፋይዳን ያጠያይቃል። ሳይንስና ቴክኖሎጂ ዘንድሮ ለኖቤል ሽልማት የበቁ የፊዚክስና የኬሚስትሪ ምርምር ውጤቶችን ምንነት ነው የሚያስተዋውቀን። ከዓለም ዜናን ጀምር። የዕለቱ ተረኛ ሸዋዬ ለገሰ ታሰማናለች። የዲደብሊው ዜና እንደምናመሻችሁ። በመጀመሪያም ዋና ዋና ዜናዎቹ በደቡብ ኢትዮጵያ 11 ተቃዋሚ ፓርቲዎች የተሰባሰቡበት የሰላም ጥምረት የፓርቲ አመራሮችና አባላት ላይ ድብደባና እስር እየተፈጸመ ነው አለ። የአርባ ምንጭ ከተማ ፖሊስ በበኩሉ አባላቱ የተያዙት በፓርቲ አባልነታቸው ሳይሆን በወንጀል በመጠርጠራቸው እንደሆነ ይገልጻል። የሱዳን ዋና ከተማ ካርቱም በዛሬው ዕለት በተከታታይ የሰው አልባ አውሮፕላን ጥቃት ተፈጸመባት። አንጋፋው የኬንያ የተቃውሞ ፖለቲካ መሪ ራይላ ኦዲንጋ አረፉ። ጀርመን ዩሮ ተዋጊ ጀቶችን በፖላንድ ወታደራዊ የአየር ጦር ሰፈር ልታሰፍር ነው። ዜናው በዝርዝር። በደቡብ ኢትዮጵያ ክልል ጋሞ ዞን በፓርቲ አመራሮችና አባላት ላይ ድብደባና እስር እየተፈጸመ ነው ሲል 11 ተቃዋሚ ፓርቲዎች የተሰባሰቡበት የሰላም ጥምረት አመለከተ። የጋሞ ዲሞክራሲያዊ ፓርቲ ስራ አስፈጻሚን ጨምሮ ሌሎች የፓርቲው አባላት በአርባ ምንጭ ከተማ በፖሊስ ተደብድበው በስር ላይ እንደሚገኙ የጥምረቱ ዋና ስራ አስፈጻሚ አቶ ዳሮት ጉምአ ለዶይቼ ቬለ ተናግረዋል። አንዱን እንደ ምሳሌ ባነሳ የጋሞ ዲሞክራሲያዊ ፓርቲ አመራር አባላት፣ የፓርቲው ስራ አስፈጻሚ ኮሚቴ አባልና የፓርቲው ህዝብ ግንኙነት ኃላፊ የሆነ ሰው ታስሯል። ከነዚህ ከታሰሩ ሰዎች አንዱ እሱ ነው። ለመጠየቅና ምግብ ውሃ ለማቀበል በሄዱበት በእነሱ ፊት አንድ የዞኑ ፖሊስ ከዞኑ መምሪያ ግቢ ውስጥ ከታሰረበት አውጥቶ ሜዳ ላይ እዛው ግቢ ውስጥ ህዝብ እያየው ደብድቦታል። በጣም ደብድቦታል። ከባለፈው መስከረም አጋማሽ ጀምሮ በተለያዩ ቀናት የፓርቲው አንድ አመራርና 2 አባላት በከተማው የጸጥታ አካላት በዘፈቀደ ተይዘው መታሰራቸውን የጠቀሱት ሰብሳቢው የታሰሩት የፍርድ ቤት መጥሪያ በሌለበት በሌሊት ከየቤታቸው ተወስደው መሆኑንም አስረድተዋል። የአርባ ምንጭ ከተማ ፖሊስ በበኩሉ አባላቱ የተያዙት በፓርቲ አባልነታቸው ሳይሆን በወንጀል በመጠርጠራቸው እንደሆነ ይገልጻል። የከተማው ፖሊስ ዋና አዛዥ ኮማንደር ክበበ አዳል ህዝብን ወደ ግጭት ለማምራት ከብሔር ከሃይማኖት እና ከጎሳ ጋር የማጋጨት ሲስተሞችን እየፈጠሩ ያሉትን በቁጥጥር ስር ስናውል ህዝብ የማነሳሳት ተግባር ላይ የሚፈጽሙ አካላትን ለይተን ህግ የማስከበር ስራ እየሰራን ነው። ማንኛውም ፓርቲ እኛ ጋር በነፃነት ነው የሚዞረውና የፓርቲ አባል በመሆኑ ብቻ የሚታሰር የለም። በአባላቱ ላይ ድብደባ ተፈጽሟል በሚል ጥምረቱ ያቀረበውን አቤቱታ አስመልክቶ ዶይቼ ቬለ የጠየቃቸው የፖሊስ አዛዡ ይህ ፈጽሞ ሐሰት ነው፣ ማንም መጥቶ ተጠርጣሪዎቹን ማየት ይችላል ማለታቸውን ከሐዋሳ ሸዋንግዛው ወጋየው በላከው ዜና ጠቅሷል። የሱዳን ዋና ከተማ ካርቱም በዛሬው ዕለት በተከታታይ የሰው አልባ አውሮፕላን ጥቃት ተፈጸመባት። አዣንስ ፍራንስ ፕሬስ እማኞችና አንድ የሱዳን ወታደራዊ ባለስልጣናን ጠቅሶ እንደዘገበው የድሮን ጥቃቱ ለበርካታ ሰዓት የዘለቀ ነው። ወታደራዊ ባለስልጣኑ ለዜና አውታሩ እንደገለጹት በሰሜን ምዕራብ ካርቱም የሚገኝ ወታደራዊ ጣቢያዎችን ኢላማ ያደረጉ አብዛኞቹን ሰው አልባ አውሮፕላኖች የሱዳን ጦር እየመታ ጥሏቸዋል። የሱዳን ጦር ዋና ከተማውን ከተቆጣጠረ ወዲህ ካርቱም በአብዛኛው ተረጋግታ ቆይታለች። ፈጥኖ ደራሹ ኃይል የረዥም ርቀት ሰው አልባ አውሮፕላኖቹን በመጠቀም ወታደራዊና የሲቪል መሰረተ ልማት ላይ ጥቃት ያደርሳል በሚል እየተከሰሰ ነው። በሱዳን መንግስት ጦርና በፈጥኖ ደራሹ ኃይል መካከል ውጊያ ከተቀሰቀሰበት ከጎርጎሮሳዊ 2023 ሚያዝያ ወር አንስቶ በ10 ሺዎች የሚገመቱ ሰዎች ተገለዋል፣ ሚሊዮኖች ተፈናቅለዋል፣ ለረሃብም ተዳርገዋል።
አንጋፋው የኬንያ የተቃውሞ ፖለቲካ መሪ ራይላ ኦዲንጋ አረፉ። የቀድሞ የኬንያ ጠቅላይ ሚኒስትር ኦዲንጋ ለሕክምና በሄዱበት ህንድ ዛሬ በልብ ድካም ህይወታቸው ማለፉ ነው የተሰማው። የ80 ዓመቱ ኦዲንጋ ህንድ ውስጥ ከእህታቸው ከልጃቸውና ከግል ሐኪማቸው ጋር በእግር እየሄዱ ድንገት ተዝለፍልፈው ነው የወደቁት። ምንም እንኳን ወዲያውኑ በአቅራቢያው ወደሚገኝ ሆስፒታል ቢወሰዱም እዚያ እንደደረሱ መሞታቸው መረጋገጡን የህንድ ፖሊስን ጠቅሶ የፈረንሳይ ዜና አገልግሎት ዘግቧል። የሞታቸው ዜና ሀገራቸው ኬንያን ሐዘን ውስጥ ከቷል። ሞታቸውን ለህዝባቸው ይፋ ያደረጉት ፕሬዝዳንት ዊሊያም ሩቶ ኬንያ የድፍረት ብርሃኗንና ከታላላቅ አፍሪካውያን ልጆቿ አንዱን አጥታለች ነው ያሉት። በዚህ አጋጣሚም ኬንያውያን በአንድነት እንዲቆሙ ጥሪ አቅርበዋል። የድፍረት ብርሃን፣ የመርህ ማማና የዲሞክራሲ አባታችንን አጣን። ሁልጊዜም እንደሚማጸነን እንደ ተጻራሪ ሳይሆን እጣ ፈንታን እንደሚጋራ ወንድምና እህት ወደ አንድነት እንምጣ። ሐዘናችንን እየገለጽንም ኬንያውያን ሁሉ ትተውልን ካለፉት የማይዘነጋ ስራና ከተከበሩ ራይላ ኦዲንጋ ህይወት፣ ሐሳብ እንዲሁም ምሳሌነት ትምህርት መውሰድን እንዲያስቡበት ጥሪዬን አቀርባለሁ። ኦዲንጋ የመጀመሪያው የኬንያ ምክትል ፕሬዝደንት ልጅ ሲሆኑ ከወጣትነት እድሜያቸው አንስተው በኬንያ ፖለቲካ ውስጥ ሲሳተፉ የቆዩ፣ ለዲሞክራሲ ባደረጉት ትግልም ለእስርና ስደት የተዳረጉም ነበሩ። ሉቦ ጎሳን ወክለው በጎርጎሮሳዊ 1992 የፓርላማ አባል የሆኑት ኦዲንጋ ከጎርጎሮሳዊ 1997 ዓ.ም ጀምሮ በተለያዩ ዓመታት ለ5 ጊዜ ለፕሬዝዳንትነት ተወዳድረው አልተሳካላቸውም። የኬንያ ፖለቲከኞች በኦዲንጋ ሞት የተሰማቸውን ሐዘን በመግለጽ ላይ ናቸው።